ቤቲ እኛ ፍትህ እንጂ ገለጻ አንፈልግም ብላለች። እኔ ፍትህ ሰጪ አይደለሁም። እኔ ገለጻ ነው መስጠት የምችለው። what I can do is የሆነች ሌላ ሴት አቢዩዝ ውስጥ ያለችን ሴት እንዴት መውጣት ትችላለች፣ ምንድነው ያለችበት የሚለውን መረጃ ሰጥቼ እሷን ለመውጣት ማገዝ ነው። እናንተ ኤሪያ ውስጥ ያለች ሌላ አቢዩዝ እየተደረገች ያለች ሴት አለች። ቀነኒን እኮ ምንም ባይ ዘ ወይ ጀስቲስ ተገኘም አልተገኘም she has passed away which is the saddest part። ለሷ ምንም ዲፍረንስ አያመጣም። ኢትዮጵያዊ ሁሌ ስትሞቺ ነው ስላንቺ የሚያስበው። ላንቺ ኬር የሚያደርገው በህይወት ከሌለሽ እና እኔ የምፈልገው በህይወት ያሉትን እንዴት እናተርፋለን ነው። because the ones that are dead I cannot do anything። ማን እኔ ኢየሱስ አይደለሁም፣ ማንንም መቀስቀስ አልችልም። እኔ ጌታ አይደለሁም፣ ሁሉን አዋቂ አይደለሁም። ማን ምን አደረገ ማን ቀነኒ እንዴት ሞተች ብባል እኔ እንዲህ ነው ብዬ መናገር የምችለው ነገር የለኝም። በቦታ አልነበርኩም። ሁላችንም የሚመስለንን ነው የምናወራው። የሰማነውን ምናልባት እንዲህ ሊሆን ይችላል ቅንጥብጣቢ መረጃዎችን ሰብስበን አንድ ላይ አምጥተን ነው የምንጠይቀው። ጀስቲስ ሲባል something you have to understand ትክክለኛ ፍርድ ይሰጥ ነው እንጂ እንትና ላይ ይፈረድ አይደለም። ጀስቲስ ተረዳችሁኝ አይደለ? you have to understand this። ትክክለኛ ፍርድ ጀስት የሚባለው እግዚአብሔር ነው አይደለም? ጀስት የሚባለው በቃ ላይክ ጻድቅ የማይዋሽ ትክክለኛ ፍርድ የሚሰጠው እግዚአብሔር ነው አይደል? እግዚአብሔር ፍርድ ይስጥ ሲባል ያጠፋውን ይቀጣል፣ ያላጠፋውን አይቀጣም። ያጠፋውንም ያላጠፋውንም የሚያውቀው እሱ ነው አይደለም? ህግ ምንድን ነው የሚያደርገው? ያጣራል። እኔ አያገባኝ። እኔ I feel bad እህቴን ስላጣው። ተረዳሽኝ አይደለ? አንዱ ዓለም ካላደረገው ደግሞ ሚስቱን ስላጣ ወንድሜ ስላዘነ አብሬው አዝናለሁ። does that make sense? እኛ የጠላነውን እኛ ስለጠላነው እናንተም ጥሉት አይሰራም። ጀስት ማለት ወይም ጀስቲስ ስንጠይቅ ትክክለኛ ፍርድ ይሰጥ እንጂ እኛ የምናስበው ፍርድ ይሰጥ አይደለም። እውነታውን እግዚአብሔር ያውጣ፣ ህግም ያውጣ። አባገዳዎችም አይ ቲንክ ኢንቮልቭ ያደርጉ ይመስለኛል። አሁን እውነታው ይውጣ። ግን ጥያቄው እውነታው ሲወጣ መቀበልኛ ዝግጁ ነን ወይ? መጠንቀቅ ያለብን ነገር እንደው ለፍራክሽን ኦፍ ሰከንድ እንኳን እናስበው። አንዴ ይቅርታ አድርጉልኝና ይሄንን በማለቴ ባያደርገው ይሄ ልጅ እንደተባለው እንደተጠረጠረው ገሏት ባይሆን ይሄ ሁሉ ሰው ያለ ስራው ፈርዶበት ሚስቱን ያጣ ያዘነ ሰው ላይ ውርጅብኝ አወርዶበት ጎድቶት ሳምሞት ይሙት እያለ ይሰቀል እያለ እየጠራ አይሻ አይደለ? ጀስቲስ የሚያስፈራው ይሄ ፓርት ነው። እውነታን ፍለጋና እንትና ይቀጣልኝን ፍለጋ ይለያያል። እውነታን እንፈልግ፣ እግዚአብሔር እውነቱን ያውጣ። ፍርድ ቤት፣ ፖሊስ፣ አባገዳዎች እውነታውን ያውጡ። እውነታው ለሷም ለሱ እሱ ጥፋተኛ ከሆነ ይቀጣ። that is justice። እሱ እውነት ካለው ግን እያንዳንዱ ሰው የፈረደ ሁሉ ይፈረድበታል ነው የሚለው መጽሐፍ ቅዱስ። አያስፈራም? ይሄ አያስፈራም? ለእኔ እሱ ነው የሚያስፈራኝ። ለዛ ነው ጀስቲስ ፕሮሰሱ ላይ እኔ ምንም ማለት አልችልም። እውነታው ግን እንዲወጣ ፍላጎቴ ነው። እውነታው ይውጣ እምለው። ከዛስ እኔ ማድረግ የምችለው ግን በህይወት ያሉ እህቶቼን ለማትረፍ የሚችል እኔ ያለኝን ዕውቀት እናንተ ጋር ያሉትን ሰዎች ከኔክት አድርገን ለማገዝ እንስራ ነው።